ዩቲዩብ የተጀመረው እንደ ቀልድ መሆኑን ያውቃሉ? ኑ ዛሬ ታሪኩን ላጫውታችሁ። ከዛም የዩቲዩብ የመጀመሪያ ቪዲዮ አሳያችኋለሁ። እንደ አውሮፓውያን አቆጣጠር በ2005 የዛሬ 20 ዓመት ማለት ነው። ስቲቭ ቺን፣ ቻድ ሃሪ እና ጃውድ ካሪም የተባሉ ሶስት የቀድሞ የፔፓል ሰራተኞች ቀለል አድርገው ለራሳቸው ቪዲዮ የሚለቁበትን ስትሪም መስራት አሰቡ። ከዛ አፕሪል 23 2005 ጃውድ ካሪም የመጀመሪያው ቪዲዮ ብዥ በሚለው ካሜራው ይቀርጽና ሚ አት ዘ ዙ እኔ በእንስሳት ሰፈር በሚል ከዞን ጋር የተቀረጸውን ቪዲዮ ይለቃል። ማንም እዚህ ገባ ያለው ሰው አልነበረም። ግን ኖቬምበር 2005 ላይ ትንሽ ማሻሻያ ቢጤ ያከሉበት፣ ማለት ሌሎች ሰዎች ቪዲዮ እንዲለቁበት እንዲችል አደረጉት። ያኔ ነው ታዲያ ወዲያው በኖቬምበር 2006 ላይ 1.65 ቢሊዮን ዶላር በማውጣት ጉግል ዩቲዩብን በባለቤትነት የገዛው። እናም አሁን ላይ ቀላል የማይባል ተመልካች ያለው ዩቲዩብ ከ2.5 ቢሊዮን በላይ ተጠቃሚ በወር ውስጥ ብቻ የሚያገኝና ከጉግል ቀጥሎም ዘ ላርጀስት ሰርች ኢንጂን በመባል የሚታወቅ ፕላትፎርም ነው። የዩቲዩብ የመጀመሪያ ቪዲዮ ተጋበዙ። And that's pretty much all there is to say.